ያው ቴራፒቲክ ኤክሰርሳይሶቹ ጋር በተገናኘ ምን አይነት ማሟሟቂያ ስፖርቶችን ሰርተን ነው እነዛን ኤክሰርሳይሶች መስራት ያለብን የሚሉ ጥያቄዎች ናቸው። ኦፍ ኮርስ እነዛ ራሳቸው ስትሬቺንግ ታይፕ ስለሆኑ ብዙ ማሟሟቂያ አይፈልጉም። ግን ማሟሟቅ ካለባችሁ ደግሞ የልብ ምታችሁን በመጠኑም ቢሆን ትንሽ መጨመር አለባችሁ። የልብ ምታችሁን መጨመር የምትችሉባቸው ብዙ አይነት ኤክሰርሳይዝ እንቅስቃሴዎች ይኖራሉ። ለምሳሌ ወክ ማድረግ ሊሆን ይችላል። ወክ ስናደርግ ይሄ ፈጠን ፈጠን እያልን ወክ የምናደርገው ማለት ነው። በተቻለ መጠን በሰበረበት የልብ ምታችንን በመጠኑ ስለሚጨምረው ልብ ምታችንን ጨምረው ማለት ደግሞ የደም ስርጭቱ በብዛት መዘዋወር ይጀምራል። ስለዚህ በተቻለ መጠን ሰውነታችንን በእንደዚህ አይነት መልኩ ማሟሟቅ እንችላለን። ከዛ ውጪ ብዙ አይነት ማሟሟቂያዎች ልትሰሩ ትችላላችሁ። ለምሳሌ ሾልደር ሮል፣ ይሄው እንደዚህ ያደርጋችሁ ማሟሟቅ ትችላላችሁ። ሰውነታችን አርም ክሮስ እንደዚህ ያደርጋችሁ ሰውነታችሁ ማሟሟቅ ትችላላችሁ። እናንተም በሚመቻችሁና ህመም በማይሰማችሁ መልኩ እየተንቀሳቀሳችሁ ሰውነታችሁን መልክም ሾልደር ሮል እያደረጋችሁ ማሟሟቅ፣ ወደፊትም እንደዚህ እያደረጋችሁ ማሟሟቅ ትችላላችሁ። ህመም ከሌለው ደግሞ ይሄንንም እንደዚህ ትዊስት እያደረጋችሁ ወገባችሁን ማሟሟቅ ትችላላችሁ። ሰውነታችሁን አሟሟቃችሁ ኤክሰርሳይዞችን መስራት ትችላላችሁ። ዋናው ኢንቴንስ የሆኑ ስፖርቶችን ሰርታችሁ ራሳችሁ ላይ ጉዳት ማድረስ ግን የለም። ዲፕ ብሪዚንግ እያልን እንትን ስንል ኢንጌጅ የምናደርጋቸው እንደ ኮር መስሎች እና የመሳሰሉ መስሎች ስላሉ በእንደዚህ አይነት መልክ እያሟሟቃችሁ ቴራፒቲክ ኤክሰርሳይዞችን እየሰራችሁ በየቤታችሁ ራሳችሁ ማከም ትችላላችሁ። ዋናው የእናንተ ሰላምና ደህንነት ነው።